አቡበከር ሲዲቅ ረዲየላሁ ዐንሁ ታሪካቸውን ባጭሩ ክፍል 1 የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ የሆኑት አቡበከር ሲዲቅ አብዱላህ ቢን አቢ ቁሐፋ ዑስማን ቢን አሚር አልቁረይሺ አተሚሚ ሲሆን የዝሆኑ ክስተት እውን በሆነ በሁለት ዓመት ከ6 ወሩ ተወለዱ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነብይነት ከመላካቸው በፊት አቡበከር ባልንጀራቸው ነበሩ። ከነብይነት በኋላም ቀድመው ሰለሙ። በመካው የዳዋ ዘመን አብሯቸው ሆኑ። ወደ መዲና ሲሰደዱ በዋሻው ታሪክና ከዚያ በኋላ እስኪሞቱ ድረስ ከእርሳቸው አልተለዩም። በተቡክ ዘመቻ የሙስሊሞችን አርማ ተሸካሚ ነበሩ። በ9ኛው ዓመተ ሂጅራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሕይወት እያሉ የሐጅ ሥርዓትን መርተዋል። ከእርሳቸው ሞት በኋላም እርሳቸውን ተክተው የሙስሊሞች ኸሊፋም ሆነዋል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምትክ ኸሊፈቱ ረሱልላህ በሚል ማዕረግም በሙስሊሞች አግኝተዋል። ኢብን ኢስሐቅ ሲረቱል ኩብራ በተሰኘ መጽሐፋቸው እንዳወሱት አቡበከር ሲዲቅ ረዲየላሁ ዐንሁ በወገኖቻቸው ዘንድ ተወዳጅና ተግባቢ ሰው ነበሩ። በቁረይሽ የዘር ሐረግና ታሪክ ዕውቀትም አቻ ይገኝላቸው። ጸባየ መልካም ነጋዴ ነበሩ። ሰዎች የእርሳቸውን ዕውቀት ተመክሮና መልካም ባህሪ በመሻት በጣም ይቀርቧቸው ነበር። ከእርሳቸው ጋር መቀማመጥንም ይወዱ ነበር። አቡበከር ሲዲቅ ረዲየላሁ ዐንሁ ይበልጥ የሚቀርቧቸውንና የሚያምኗቸውን ሰዎች ወደ እስልምና ጋበዙ። በእርሳቸው እጅም ዑስማን፣ ጣልሃ፣ ዙበይር፣ ሰዕድና አብዱራህማን ኢብኑ አውፍ፣ ያዕቁብ ኢብኑ ሱፍያን በታሪክ ዘገባቸው እንዳወሱት አቡበከር ሲሰልሙ 40,000 የወርቅ ሳንቲሞች ነበሯቸው። ይህንን የወርቅ ሳንቲምም ወዲያውኑ በአላህ መንገድ መጽውተውታል። ለአላህ ሲሉ ስቃይና መከራ ያስተናገዱ 7 ባሪያዎችን ገዝተው በነፃ እንዲለቀቁ አድርገዋል። እነርሱም ቢላል ኢብኑ ረባህ፣ አሚር ኢብኑ ፉሃይራህ፣ ዚኒራህ፣ ነህዲያህንና ልጇን የበኒ ሙዕመል እንስት አገልጋይና ኡሙ አቢስ ናቸው። ኡሳማ ኢብኑ ዘይድ አባታቸውን ጠቅሰው እንዳስተላለፉት አቡበከር ሲዲቅ ዕውቅ ነጋዴ ነበሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነብይነት ሲላኩ አቡበከር 40,000 የወርቅ ሳንቲሞች ነበሯቸው ይላሉ። ባሪያዎችን እየገዙ በመልቀቅና የተቸገሩ ሙስሊሞችን በመርዳት ሀብታቸውን ወጪ አድርገዋል። ወደ መዲና ሲሰደዱ 5,000 የወርቅ ሳንቲሞች ብቻ ቀሯቸው። እርሱንም መዲና ውስጥ መጽውተውታል። ቡኻሪ እንደዘገቡት አምር ኢብኑ አልዓስ ረዲየላሁ ዐንሁ እንዲህ ሲሉ አስተላልፈዋል። የአላህ መልእክተኛ ሆይ ከእርሶ ዘንድ ይበልጥ ተወዳጅ ሰው ማን ነው በማለት ጠየቅኳቸው። አይሻ አሉኝ። ከወንድ ሳልኳቸው አባቱ አሉኝ። ቀጥሎም ሌሎች ሰዎችን አወሱ። አብዱላህ ኢብኑ ጃዕፈር ረዲየላሁ ዐንሁ እንዲህ ብለዋል። ወዳጃችን አቡበከር መልካም እጅግ ሩህሩህና አዛኝ ኸሊፋ ናቸው። ኢብራሂም አነኻኢ እንዲህ ብለዋል። አቡበከር በጣም አዛኝ ስለነበሩ አዋህ ተብለው ተጠሩ። በ11ኛው ዓመተ ሂጅራ በወርሃ ጀማዱል ዑላ ሰኞ ቀን በ63 ዓመት ዕድሜያቸው ይህችን ዓለም በሞት ተሰናበቱ። ባህሪያቸውና ስብዕናቸው በጃሂልያ ዘመን ከቁረይሽ መሃል በዘር ሐረግና በታሪክ ዕውቀት ወደር አይገኝላቸውም። ውጤታማ ነጋዴም ነበሩ። በመልካም ባህሪና ችሮታ ይታወቃሉ። ወገኖቻቸው ይወዷቸዋል። አስካሪ መጠጥ አይጠጡም። ጣዖት አያመልኩም። ስብዕናቸውን የሚያጎድፍ አንዳች ድርጊት ሲፈጽሙም አልተስተዋሉም። ቆዳቸው ነጭና አካላቸው ሸንቃጣ፣ የፊታቸው ስጋ መጠነኛ ነበር። አይኖቻቸው ገባ፣ ግንባራቸው ወጣ ያሉ ነበሩ። ጸጉረ ብዙ የተስተካከለ ቁመና ባልተቤትም ነበሩ። ሰዎች በጃሂልያ ዘመን የአቡበክርን መልካም ስብዕናና ታማኝነት በማወቃቸው አስሲዲቅ እውነተኛው በሚል ቅጽል ስም ጠሯቸው። በታማኝነታቸው ቁረይሾችን በመወከል ይፈጣጠሙ ነበር። ቁረይሾች እርሳቸው ያጸደቁትን ያጸድቃሉ፣ ሌላ ሰው ያጸደቀውን ግን ተቀብለው ለመተግበር ያንገራግራሉ። ኢስላምን መቀበላቸው ከነብይነት በፊት
የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረባ ነበሩ። አላህ ነብዩን ሰለላሁ ዐለይሂ ወሰለም በመልእክተኝነት ሲያለቃቸው ወደ እስልምና መጀመሪያ የጋበዙት አቡበክርን ነበር። እርሳቸውም ሳያመነቱ እስልምናን ተቀበሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን በማስመልከት ሲናገሩ የትኛውም ሰው ወደ እስልምና ሲጋብዘው ይከብደዋል፣ ለመቀበልም ያመነታል አቡበከር ሲቀር። እርሱ ግን ወዲያውኑ እንደጠራሁት ሳያመነታ ተቀበለኝ። በተለያዩ የዳዕዋው እርከኖች ውስጥ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሳይነጠሉ አስፈላጊውን ሁሉ እገዛ እያደረጉላቸው ለአምላክና ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሩና አማኝ ለሃይማኖታቸው ቀናኢ ሆነው ኖረዋል። በዚህ ሂደትም የነቢዩ ሰለላሁ ዐለይሂ ወሰለም የስደት ጉዞ ተጋሪ፣ የዋሻ ውስጥ ባልደረባ እንዲሆኑ ያስቻሏቸውን በርካታ መከራዎችን አስተናግደዋል። ገንዘባቸውን ሁሉ ለእስልምና ዳዕዋ ሳይሰስቱ ቸረዋል። ከአላህ መልእክተኛም ሰለላሁ ዐለይሂ ወሰለም የአቡበክር ገንዘብ የጠቀመኝን ያህል የማንም ገንዘብ አልጠቀመኝም የሚል ምስክርነትን አግኝተዋል። የዚህ ሁኔታ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም እስከ ዕለተ ሞታቸው ድረስ ደግፈው ለቀልባቸውም ይበልጥ ቅርብና ለኸሊፋነትም ይበልጥ ብቁ ሷሃባ ለመሆን ታደሉ። በዚህ ረገድ ታላቁ ነቢይ ሰለላሁ ዐለይሂ ወሰለም የሰጡት ምስክርነት ከበቂ በላይ ነው። እንዲህ ብለዋል፣ በባልደረባነትና በገንዘብ ከማንም በላይ የደገፈኝ አቡበከር ነው። ከአምላኬ ውጪ መጨረሻውን ፍጹማዊ ፍቅር የምለግሰው ሰው ቢኖር ያ ሰው አቡበከር ይሆን ነበር። ቢሆንም የእስልምና ወንድማማችነትና ፍቅር አስተሳስሮናል። ቡኻሪና ሙስሊም ትርሚዚ ዘግበውታል። ልቅናቸውንም የሚገልጹ ምስክርነቶች የአቡበክርን ልቅና ከሚያሳዩ ዘገባዎች መካከል አቡ ሰዒድ ረዲየላሁ ዐንሁ ያስተላለፉት ይገኝበታል። ከዕለታት አንድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ አንድን ባሪያውን ከዚህች ዓለም ሕይወትና ከእርሱ ዘንድ ካለው ጸጋ ሲያስመርጠው ከአላህ ዘንድ ያለውን መረጠ በማለት ሲናገሩ አቡበክር አለቀሱ። ለቅሷቸው አስገረመን። ለካስ ምርጫ የተሰጣቸው መልእክተኛው ሰለላሁ ዐለይሂ ወሰለም ኖረዋል። መልእክተኛውም ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በባልደረባነትና በገንዘብ ከማንም በላይ የደገፈኝ አቡበክር ነው። ከአምላኬ ውጪ የመጨረሻውን ፍጹማዊ ፍቅር የምለግሰው ሰው ቢኖር ያ ሰው አቡበክር ይሆን ነበር። ቢሆንም የእስልምና ወንድማማችነትና ፍቅር አስተሳስሮናል። የአቡበክር በር ሲቀር ሁሉም የመስጂዱ በሮች ይዘጋሉ። በሌላ ዘገባ እንደተወሳው እንዲህ ብለዋል፣ ከአምላኬ ውጪ ፍጹማዊ ፍቅር የምለግሰው ሰው ቢኖር ኖሮ ያ ሰው አቡበክር ይሆን ነበር። ይህም ሆኖ ወንድሜና ባልደረባይ ነው። አላህ ባልደረባቸውን ፍጹማዊ ወዳጅ ኸሊል አድርጎታል። ቡኻሪ፣ ሙስሊምና ትርሚዚ ዘግበውታል። በአላህና በመልእክተኛው ሰለላሁ ዐለይሂ ወሰለም ማመን አቡበክር የመጀመሪያ ሙስሊም እንዲሆኑና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚናገሩትን ሁሉ ቅንጣት ሳይጠራጠሩና ሳያመነቱ እንዲቀበሉ የረዳቸው ይህ እምነታቸው ነው። በኢስራእና ሚዕራጅ ሐዲስ ውስጥ ያሳዩትን እጅግ አንጸባራቂ አቋም እናስተውል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸውና ለቁረይሾች በዚያች ሌሊት ያጋጠማቸውን ክስተት ባጫወቷቸው ጊዜ እምነተ ደካሞች ከእስልምና እስከ መውጣት ደረሱ። ቁረይሾችም በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተሳለቁባቸው። አቡበከር ስለዚህ እንግዳ ክስተት የሚኖራቸውን አቋም ለማወቅም አቡ ጀህል ወደ እርሳቸው ሲገሰግስ ሄደ። ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም የተናገሩትንም አጫወታቸው። እርሳቸውም በፍጹም መተማመንና በርጋታ በእርግጥ ይህንን ተናግረዋል በማለት ጠየቁት። አቡ ጀህልም አዎን ሲል መለሰ። እርሳቸውም ሙሐመድ ይህንን ከተናገረ እውነቱን ነው አሉ። አቡ ጀህልና አብረውት የነበሩት ባልደረቦቹ በአንድ ቀን ሌሊት ወደ በይተል መቅዲስ ሄጄ ሳይነጋ በፊት ተመለስኩ ማለቱን አምነህ ትቀበላለህን አሏቸው። አቡበከር ሲዲቅ ረዲየላሁ ዐንሁ የሚከተለውን አስገራሚ መልስ ሰጡ። ከዚህ ይበልጥ እንግዳ የሆነ ነገር ተናግሮ አምኜዋለሁ። ጧት ማታ ከሰማይ መልእክት እንደሚወርድለት ነግሮኝ ተቀብዬዋለሁ ሲሉ መለሱ።
ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሄድም የጉዟቸውን ታሪክ ሰሙ። አንተ የአላህ መልእክተኛ መሆንህን መሰክራለሁ በማለትም የሰሙትን ሳያመነቱ መቀበላቸውን አረጋገጡ። የመጨረሻ የመጥቀት ጫፍ የደረሰ ኢማን። የዚህ እምነት ባለቤት የኢስላም ታላላቅ ሰዎች ፈርጥ ቢሆኑ ምን ያስገርማል? መስዋዕትነት ይቀጥላል።